ሎቭ ቦምቢንግ በቴክስት የምታወሩት ሰውዬ ወንድም ይሁን ሴትም ነው በቃ ወሬቨር የፈለገ ጾታ ይሁን ጀስት በጣም እንዲወዳችሁ እጅግ በጣም እንዲወዳችሁ የምትፈልጉ ከሆነ ይሄ ላቭ ቦምቢንግ የሚባለው ሜትድ ተጠቀሙ። እመኑኝና ይሄንን ቴክኒክ ከተጠቀማችሁ በኋላ ማንም ሰው ከናንተ ቁጥጥር ውጪ አይሆንም፣ አይወዷችኋል። ማኒፑሌቲቭ ነው፣ በጣም ማኒፑሌቲቭ ነው። በጥንቃቄ ተጠቀሙና ደግሞ ከልባችሁ ማትወዱ ሰው ላይ ልትጠቀሙ አልመክራችሁ። እንዴት መሰላችሁ? ከዚህ በፊት በትንሹ አብራርቼላችኋለሁ። ምን ታረጋላችሁ? ያ የምትወዱትን ሰውዬ ወይም ክራሻችሁን በጣም ትንከባከባላችሁ ለአንድ ሳምንት። ጠዋት ላይ በጣም ሞርኒንግ ቴክስት ትልካላችሁ፣ ከሰዓት ላይ በጣም እንዴት እየሆኑ እንደሆነ ቀናቸው እንዴት እየሄደ እንደሆነ ትጠይቋቸዋላችሁ። ከነሱ ኢሞሽን ጋር ስሜታቸውን ተረድታችሁ ከነሱ ኢሞሽን ጋር የሚሄዱ አይነት ሙቪዎችን ትጋብዛላችሁ። አላደል ሙዚቃ ትጋብዛላችሁ፣ ጥቅስ ትልኩላችኋላችሁ፣ ሪሎችን ቪዲዮችን ትልኩላችኋላችሁ፣ ከቻላችሁ ቾኮሌት ትልካላችሁ እና ደግሞ በጣም ከኢሞሽን ጋር ሪሌትድ የሚሆኑ ጥያቄዎች አሉ። እነዛን ጥያቄ ትጠይቋቸዋላችሁ። እነዛን ጥያቄ ማግኘት ትፈልጉ ከሆነ ቲክቶክ ላይ just question to ask girl ብላችሁ ሰርች ካደረጋችሁ ቲክቶክ ላይ ታገኛላችሁ። እነዛን ጥያቄ ትጠይቃላችሁ። ያንን ሙሉ ለአንድ ወር ሙሉ ታደርጋላችሁ። ያንን በቃ በተከታታይ ለአንድ ወር እንደዛ ታደርጋላችሁ። ከዛ በኋላ ትጠፋላችሁ። ያኔ ነው ቦምቡ የሚወርቀው። ያንን ነገር ስታቆሙ ሞርኒንግ ቴክስት ስታቆሙ ከሰዓት ላይ የምትልኩትን ጥያቄ ስታቆሙላቸው በቃ ቴክስት ስታቆሙ ትሪትመንታችሁ ኖርማል ሲሆን ስቶር ሲያረጉ አታዩም። በቃ ምንም ችላ ስትሏቸው ሰስፒሺየስ ይሆናሉ። ከዚህ በፊት አለ አይደለ ይወስዱት የነበረው ከናንተ ይመገቡ የነበረው ያንን አፕሪሺዬሽን እያጡ ነው። ሞርኒንግ ቴክስታቸውን እያጡ ነው። ያንን ሁሉ ነገር እያጡ ሲመጡ በጣም ይሰማቸዋል። የሆነ ነገር ከሰውነታቸው ሉዝ እያደረገ ነው። የሆነ ነገር በህይወታቸው ውስጥ ሉዝ እያደረጉ እንደሆነ ይታወቃቸዋል። ሶ ኢሚዲየትሊ ያንን እናንተን ያስባሉ። የሚሰጧቸው አፕሪሺዬሽን የሚሰጧቸው እንክብካቤ ትዝላቸውና በቃ እነሱ መለመን ይጀምራሉ። እናንተን ሊያጡ አይፈልጉም። እንደዚህ አይነት ቲፖች የሚፈልጉ ከሆነ ፎሎ ማድረጋችሁ እንዳረሱ። ቴንኪው